ኤርሚ ሲናገር ሰምተው ከሆነ ለእግዚአብሔር ባሪያ እንዳትሆኑ ተብሎ እኮ ተጽፏል። ለማርያም ባሪያ ሁኑ እንጂ ተብሎ ቃል በቃል ተጽፏል። ለእግዚአብሔር ባሪያ እንዳትሆኑ ይልቁንም ለማርያም ባሪያ ለመሆን ተሽቀዳደሙ ተብሎ ተጽፏል። እዚሁ ድርሳነ ኪዳነ ምሕረት ላይ አላሰቡ። ታዲያ ከዚህ የበለጠ ምን እርግማን አለ ወዳጄ? ቃል በቃል ቤተክርስቲያኒቷ ለእግዚአብሔር ባሪያ አትሁን ብላ አጽፋ አሳትማ የምትሸጠው መጽሐፍ ነው የመጽሐፍ። በተለይ ይሄን ማን ያሳተመው ካልከኝ እንጦጦ ኪዳነ ምሕረት ገዳሙን ያሳተመው ይሄን መጽሐፍ። ስለዚህ በዚህ ልክ ነው ማርያም ላይ እንዲሆን የሃይማኖቱ ዓለም የሚሰራው። የውዳሴ ማርያም ትርጓሜ እዛ የውዳሴ ማርያም ትርጓሜ ላይ ማርያም አሁን በሰማይ እንደማትጸልይ ይናገራል። ማርያም አሁን በሰማይ ምን አታረግም? አትጸልይም። ይሄው ማስረጃ ለሳይ ውዳሴ ዘሰኑይ ላይ ምን ይላል? ቅድስት ሆይ ለምኝልን የሚል ክፍል አለ ውዳሴ ማርያም ላይ እና ቅድስት ሆይ ለምኝልን የሚለውን ሲተረጉሙት ነው እንደዚህ ብሎ ተረጎሙት። ለምኝልን ማለት ነው ልመናስ ከዚያ በኋላ ስንኳን በሷና በሌሎችም የለባቸውም በቀደመ ልመኗ የምታስምር ስለሆነ ነው እንጂ ያለ። ስለዚህ አሁን በሰማይ ምን የለም? ልመና የለም። ማርያም ምድር ላይ በለመነችው ልመና ነው የምታስምረን እንጂ በሰማይ ልመና የለም። እንኳን ማርያም ሌሎቹ ምን አይሉም? አይለምኑም በሰማይ ልመናስ ከዚያ በኋላ እንኳን በሷና በሌሎችም የለባቸውም። ስለዚህ የኦርቶዶክስ ቤተክርስቲያን ራሷ መጻፍቶቿ ማርያም በሰማይ እንደማትለምን እንደማትጸልይ ነው የሚያሳየው። የውዳሴ ማርያም ዘሰኑይ ትርጓሜው ላይ ይህን ሐሳብ ማግኘት እንችላለን። ሌሎችም ክፍል ላይ ብናይ ይኸው ተመሳሳይ ሐሳብ እናገኛለን ማለት ነው። ስለዚህ እናንተ የያዛችሁት መጽሐፍ ራሱ ማርያም እንደማትለምን በሰማይ እንደማትጸልይ የሚናገር ከሆነ እኛ ታዲያ ማርያም በሰማይ አታማልድም ስንል ለምንድን ነው ግራ የሚገባችሁ? የራሳችሁ መጽሐፍ ነው የራሳችሁ መጽሐፍ ነው። ስለዚህ ቤተክርስቲያኒቷ ውስጥ ያላችሁ ኦርቶዶክሳውያን እውነት የምትፈልጉ እንዳላችሁ ቢያንስ አንድ ሁለት ሰው አይጠፋም እዚህ ውስጥ። ስለዚህ ቆም ብላችሁ እንድታስቡ እነዚህ ማስረጃዎች ሄዳችሁ ከሌላችሁ መጽሐፉ ሄዳችሁ ገዝታችሁ ወይም ላይብረሪ ውስጥ አሉ እነዚህ መጽሐፍቶች የኦርቶዶክስ ቤተክርስቲያን ላይብረሪ ውስጥ ማግኘት ትችላላችሁ። ገብታችሁ አንብባችሁ አመሳክራችሁ እውነትን ያዙ። ውሸታችን ከሆነ እነዚህ ውሸታሞች ብላችሁ ተውት። ችግሩ እኮ መልዬ ሌላ አይደለም፣ አለማንበብ ነው። ብዙ ሰው ማንበብ አይወድም። አሁን ለምሳሌ ሶሻል ሚዲያ ላይ ራሱ ካሉት የተወሰኑ ወንድሞች ናቸው የሚያነቡት። ትንሽ መጽሐፍ ቅዱስ እናውቃለን ማንባለን የሚሉ ወንድሞቻችን በጣም ጥቂት ናቸው። በኦርቶዶክስ ሶሻል ሚዲያ ላይ ራሱ ገብተዋል፣ ብዙ አይደሉም። አሁን እኔ ቀኖች እንኳን አይበቁኝም። አሁን በፕሮቴስታንት ወንድሞቼ ጌታን በጌታ በሆነ ወንድሞቼ እናቶቼ በጣም በብዙ ሺህ ነው። ዮኒ ማኛ አስገባኝ ወንጌል ላስተምር ስለ ወንጌል ልመስክር የሚል በጣም ብዙ ነው። እነሱ ግን ስለማይችሉ አብዛኛው ማንበብ ስለማይወድ የተወሰነውን ይዘው እነሱ ላይ መመካት በእነሱ መኖር ነው የሚፈልጉት፣ በራሳቸው መኖር ያቃታቸው ስለሆነ ዋናው ነገር የመዳን ጉዳይ ነው። ሁሉም ሰው ሃይማኖት የሚይዘው ሃይማኖት ቢከተለው የሆነ ተስፋ ይዞ ነው። በዚህ ሃይማኖት ብሄድ በቃ መጨረሻ ያምራል፣ የእግዚአብሔር መንግስትን መውረሻ መንገድ ይሆነኛል ብሎ ነው ማንም ሰው ሃይማኖት የሚይዘው። ይህን ሐሳብ ያድርጎ ነው ሰው ሃይማኖት የሚይዘው። እና የኔም ጋር የነበረው ጥያቄ እሱ ነበር፣ መዳን አሁን ያለውበት ሃይማኖት አልኩኝ ኦርቶዶክስ በነበርኩበት ጊዜ የመዳን ዋስትና ይሰጠኛል ወይ? መጨረሻ የት እንደሆነ ይነግረኛል ወይ ብዬ ስጠይቅ አይነግረኝም። የሚነግረኝ የመግቢያ መንገዶች ብዙ እንዳሉ ይነግረኛል። እሺ እነዚህን የመግቢያ መንገዶች ተጠቅሜ ገባለሁ ወይ ስል አትገባም ነው መልሱ፣ አትገባም ነው። እሱ ነው ትልቅ ጥያቄ የፈጠረብኝ። ለምሳሌ መጠመቅ አለብህ፣ ተጠምቄያለሁ። ሜሮን መቀባት አለብህ፣ ተቀብቻለሁ። በኦርቶዶክስ ቤተክርስቲያን መቁረብ አለብህ፣ ቆርቤያለሁ። ከ7 ዓመቴ ጀምሮ መጾም ጀምሬያለሁ፣ እሰግዳለሁ፣ ምጽዋት እሰጣለሁ።
የተለያዩ ነገሮችን አደርጋለሁ፣ ገዳም ሄዳለሁ፣ ጎበኛለሁ። እነዚህ ነገሮች ሁሉ አድርጌ መጨረሻዬ የእግዚአብሔር መንግስት ይወርሳለሁ ወይ ብዬ ብጠይቃቸው እንደ እግዚአብሔር ፍቃድ ይሉኛል። እንዴ እግዚአብሔር አልፈቀደም ወይ? እግዚአብሔር እኮ ፈቅዷል። በልጁ በክርስቶስ ኢየሱስ አማካይነት የዘላለም ሕይወት እንድናገኝ እግዚአብሔር ፈቅዷል። ግን በኦርቶዶክስ ቤተክርስቲያን ተመልከት፣ አሁን ቅድም ካልኩ ጀምሮ በ40 ቀን ትጠመቃለህ፣ ሜሮን ትቀባለህ፣ ትቆርባለህ፣ ጾም ትጀምራለህ፣ ትሰግዳለህ፣ ትጸልያለህ፣ ገዳሞች ትሄዳለህ በረከት ለማግኘት ቃል ኪዳን ለመቀበል ወይም ከቅዱሱ ቃል ኪዳን የሆነ ነገር ለማግኘት ትሄዳለህ። ግን ይሄ ሰው ይሄን ሁሉ ነገር አድርጎ ቢሞት ደግሞ ምን ይደረግለታል መሰለ? ፍትሃት ይቀጥልለታል። ፍትሃት ደግሞ ይደረግለታል። በሳምንት ይደረጋል፣ በ40 ቀን በ80 ቀን ምናምን እየተደረገ ይሄዳል። በአመት ሙት ዓመት 7 ዓመት 14 ዓመት እየተባለ የሰውዬ ፍትሃት ይደረግለታል። ይህን ሁሉ ተደርጎ ይገባል ወይ ይሄ ሰውዬ ብለህ ብጠይቃቸው አይታወቅም ነው። ታዲያ ጋራንቲ የማይሰጠኝ ሃይማኖት ምን እሰራለሁ የሚል ነገር ነው ውስጤ ላይ መጣው። ስለዚህ መጽሐፉን ሳነበው ወልድ ያለው ሕይወት አለው ይለናል። ሲምፕል። የኦርቶዶክስ መምህራኖቹን ስሰማቸው ገነት በር ላይ እንኳን ሆነ ገብተሃል ወይ ድነሃል ወይ ብለህ ብትጠይቅ አልዳንኩም አላቅም በል ይሉኛል። አይጋጭም? በጣም እኮ ነው የሚጋጨው። ስለዚህ በኦርቶዶክስ ቤተክርስቲያን የእግዚአብሔር መንግስት ማትወርስበትን መንገድ ነው የሚነግሩ። ለዛ ነው መንገዶች የበዙት። መንገድ ስለበዛ ዋስትና አለህ ማለት አይደለም፣ የለህም። እዚህ ጋር ደግሞ ስትመጣ አንድ መንገድ አለ። ያ መንገድ ደግሞ ሰተት አድርጎ ወደ አብ ያስገባል። ራሱ እንደተናገረ እውነት፣ ሕይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ ሌላ ማንም የለም ብሏል ዮሐንስ ወንጌል 16 ላይ። ስለዚህ ወደ አብ መግቢያው መንገዱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ የእውነት ሲገባኝ የበለጠ እዚህ እውነት ላይ መስራት፣ የስተት ትምህርቶችን ማፍረስ። እንደምታውቁ የአዲስ ኪዳን መጽሐፍቶች በተለይ መልእክታቶች አብዛኛው የተጻፈው የስተት ትምህርትን ለማፍረስ ነው። ምካት ላይ የተጻፈው የስተት ልምምዶችን ነው እየተቃወሙ የጻፉት። ስለዚህ በዚህ ዘመን ያለን እኛም እነዚህ የስተት ትምህርቶችን መቃወም ሐዋርያዊ የሆነ ግዳጃችን ነው። አንዳንድ ሰው ለምን ዝም ብላችሁ ኢየሱስ ያድናል ለምን አትሉም? እነዚህ መጽሐፍቶች ለምን አትተውም ይለናል። ግን አይደለም፣ እንደዛ አይደለም ወዳጄ። ይሄን የተማርነው ከሐዋርያው ነው። ሐዋርያው ስለ ኢየሱስ ይሰብካል፣ ልክ ያለውን ነገር ደግሞ ይቃወማል። እናፈርሳለን እኮ ያለው ሐዋርያው ነው። ሁለተኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስን ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ የስተት ትምህርትን እናፈርሳለን፣ አእምሮን ደግሞ ለክርስቶስ እንማርካለን ማለት ነው። ስለዚህ የመዳን ጉዳይ ቀላል አድርገን ማየት የለብንም። እዚች ምድር ላይ በጣም ኖርን የሚባል 100 ዓመት ነው። እንደው በጣም ኖርን የሚባል እንደው አጋንኛው 100 ዓመት ነው። ከ100 ዓመት በኋላ የዘላለም ሕይወት የሚባል ነገር አለ። የዘላለም ሕይወት ደግሞ ስንል መጨረሻ የሌለው ነው። መጨረሻ የለው። ይሁን ሁሉ ዓመት በምድራዊው እንደው አመክሮ ምናምን ይባላል። በዛ የለም አመክሮ። ኢትዮጵያ ያሉት የሬሳ ሳጥን ስለተወደደ ትንሽ እንቆያለን ብለዋል። የሬሳ ሳጥኑ 200,000 250,000 500,000 ስለሆነ ገንዘቡ ስለሌለኝ ትንሽ ቆይቼ እሞታለሁ እያሉ ነው በአሁን ሰዓት። በሰሌን እናደርጋለን። አንተ ሞት እኛ እናጣም ትላለህ። በጣም ይገርማል። እና የሚደንቅ መገለጥ ነው ሜሎሴ። ብዙ ሰዎች የጠየቁትና ዛሬ ብዙዎቹ የበራላቸው ነገር አለ ብዬ አስባለሁ። ወንጌል በሙሉ ትንቢት ሲነገር የነበረው ቅድም እንዳልከው አምቡላንሱ ምኑ የሚጮኸው ለዋናው ለማን እንደሆነ መንገድ መጥረጊያ ነው፣ ለኢየሱስ። ሁሉ ነገር የሆነው ለእግዚአብሔር ልጅ ነው። አንድያ ልጁን ስለሰጠን እሱን እንድናመልክበት ነው። እሳ ቅድስት ድንግል ማርያም እናታችን የመጣችው ኢየሱስ ክርስቶስ ከሷ የሚወለደው እንደሚያድን መጀመሪያ ያመነችው እሷ ናት። መጀመሪያ ያመነችው እዛ ቦታ ላይ እሷ ናት፣ ልጇ አዳኝ እንደሆነ። የመጀመሪያው ተአምር ያደረገው ከሷ። ጊዜ ገና አልደረሰም፣ አንቺ ሴት ከኔ ምን አለ የሚላችሁን ሁሉ አድርጉ ነው ያለችው፣ ስለምታውቅ ልጇ።
የሚላችሁን ሁሉ አድርጉ። መንገድ ይተረጉሙታል። አንደኛው እስራኤል ነች ብሎ ይተረጉሙታል። በሁለተኛ መንገድ ደግሞ የዳነችው እስራኤል ይሉና የዳነችው እስራኤል ደግሞ ቤተክርስቲያን ነች ብሎ ይተረጉሙታል ማለት ነው። ስለዚህ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት በየትኛውም ትርጓሜ መሰረት ለማርያም የሚሆን ትርጓሜ አይደለም፣ ስውት የሆነ ትርጓሜ ነው። ለምን ከተባለ አንደኛ ከጠቅላላ የመጽሐፍ ቅዱስ ሐሳብ ጋር ይጋጫል። ሁለተኛ ከራሷ ከቤተክርስቲያን እሺ እምጠይቅ ምን ማርያም ከሆነች እኮ ማርያም ብለው መጻፍ ይቻላል። ምንድነው ችግሩ? አይደል እንዴ? አሁን ለምሳሌ ቅድስት ድንግል ማርያም ክርስቶስን እንደምትወልድ ስትወልድ በስነ ስርዓት ቅዱስ ገብርኤል መጥቶ ስትጸንስ ጀምሮ ምን እንደሚሆን ፕሮሰሱን በሙሉ የነገራት ናት። ስለዚህ አሁን ቅድስት ድንግል ማርያም የምትመጣ ከሆነ ቅድስት ድንግል ማርያም ትመጣለች ብሎ እዛ ላይ መጻፍ ይችላል። ማርያም ትመጣለች ምንም በዚህ በዛውጣ በዚህ ግባ የሚያስብል መጽሐፍ ቅዱስ ስለማይል፣ ለምን ሁሉን ነገር በግልጽ ስለሚናገር። መጽሐፍ ቅዱስ ኢየሱስ እንደሚመጣ በግልጽ ከተናገረ፣ ስለ ኢየሱስ ካወራ፣ ስለ ኢየሱስ እያንዳንዱን ነገር ስለ ዮሐንስ ካወራ፣ ስለ ሌሎቹም ካወራ፣ ስለ እሷም ያወራው መጽሐፍ ቅዱሳዊ ነገር ካለ እዚህ ጋር ሲሆን ለምን ሸፈናት? ለምን ሸፈናት? እዚህ ጋር ቅድስት ድንግል ማርያም ከሆነች አብራ የምትመጣው እኛ እኮ ቢል ደስታዬን አልችለው። ለምንድን ነው የሚከፋኝ? መጽሐፍ ቅዱስ ላይ ትመጣለች ከተባለ ትመጣለች፣ ለምን ይከፋኛል? ቅድስት ድንግል ማርያም ወይም ማርያምም ትመጣለች ከልጇ ጋር ብሎ መጻፍ ይቻላል። ለምን ተከበረ? ግን ያንዳንዱን ነገር ወደዛ ወስዶ እሷን ከፍ አድርጎ እንዲያውም ነይኔ የማርያም ነይኔ ቤዛዊተ ዓለም ተብሎ የሚዘመረው እሷን ተፈልጎ እንጂ እሱን አይደለም። ናና አማኑኤል ናና ነው መባል ያለበት። ኢየሱስ ና ነው መባል፣ ክርስቶስ ና ነው መባል ያለበት የሚባለው። ግን ሞር የሚፈለገው ሞር ተፈላጊነቱ ኢቭን በመዝሙር ደረጃ ከኢየሱስ በላይ መዝሙር በኦርቶዶክስ ያለው የቅድስት ድንግል ማርያም የለም። ስለዚህ አሁን የምምለው ምንድነው የፉክክር ቤት ማድረግ ማርያምን እኛ የበለጠ እንወዳታለን የሚል ቁማር መጫወቱ ትርጉም አለው ብዬ አላስብም። እኛ የበለጠ ስለምንወዳት የበለጠ ጥቅም እናገኛለን እና ክርስቶስን የወደደ ያዳኙን የወደደ ነው ጥቅመኛ። ጥቅሙ የሚገኘው ዋናውን የያዘ ነው ጥቅመኛ እና መጻፍ ይችላል ብዬ ስላሰብኩ ነው። ገብቷል? ማርያም ትመጣለች ለማለት አይ ቲንክ መጽሐፍ ቅዱስ የሚከብደው አይመስለኝም። አይከብድም። መጽሐፍ ቅዱስ ላይ ማርያም ሙሽራይቱ ማርያም ትመጣለች ብሎ ለመጻፍ ምንም የሚከብደው ነገር የለም እና ያቺን ጨምረ እንድትነግርልኝ ነው። አዎ ልክ ነው። በደንብ ግልጽ በሆነ መንገድ መጽሐፉ ያስቀምጥልን ነበር፣ ግን ስላልሆነች ነው። ሌላው ደግሞ መረሳት የሌለበት ፖይንት ምንድነው? አንተም እንዳልከው እኛ ከማርያም ጋር ምንም መነጸብ የለንም። የጌታችን እናት ነች ማለት አንዳንድ ሰው እንደዛ ሲያስብ በጣም ይገርመኛል። ማለት ከማርያም ጋር ምን ነጸብ ሊኖረን ይችላል? እንደውም ምን ወዳት ምን አከብራት እኛ እያልን ያለ ነው። መጽሐፉ ከሚናገረው ውጭ አንናገር፣ እሷ ራሱ አትፈልጎም ነው የምንለው እንጂ ማርያምን በጣም ነው ምንወዳት፣ በጣም ነው ምናከብራት። ይሄ ነገር በቃ እውነታው ስለሆነ ነው። መጽሐፉ ከሚለው ውጪ ስለ ማርያም አንድ ቃል አልጨመርንም፣ አንድ ቃል አልቀነስንም። ካላለ ግን መጽሐፉ ታማኝነታችን ለእግዚአብሔር ነው እንጂ ለሰዎች አይደለም። ስለዚህ የእግዚአብሔር ቃል የሚለውን ብቻ ብለን ነው የምናልፈው። ለዛ ነው ብዙ ጊዜ ስለዚህ ማርያም አይደለችምና ስንል የሆነ ፕሮፓጋንዳ ይሰራብናል፣ የሆነ ፖለቲካ ይሰራብናል። ይሄው ማርያምን አይወዷትም የማርያም ጠላቶች ነው የምንባለው ማለት ነው። ይሄ ደግሞ ፈጽሞ ልክ አይደለም። ለምሳሌ በኦርቶዶክስ ቤተክርስቲያን ማርያም 120 ስም አላት። 120 ስሞች ነው ያሏት። በኦርቶዶክስ ቤተክርስቲያን ማርያም 33 በዓል ነው ያላት። ማለት ከኢየሱስ ጋር ብታነጻጽረው እኮ አይገናኝም። አይገናኝም ነው ማለት አይገናኝም። ስለዚህ ጎልታ የምትታየው የኦርቶዶክሷ ማርያም ነች እንጂ የመጽሐፍ ቅዱሷ ማርያም አይደለችም። ስለዚህ ራዕየ ዮሐንስ ምዕራፍ 12 ላይ ያለችዋ ሴት ማርያም አይደለችም። ማርያም እንዳልሆነ 33 በዓል ስትለኝ እስቲ በተወሰነ መልኩ ልትጠቅስልኝ ትችላለህ? በዓሎቿ? አዎ 30 በዓሎቿ መጥቀስ እንችላለን። ለምሳሌ ከልደታ መጀመር እንችላለን። አዎ ልደታ ሲጀመርም ከልደታ ነው። አዎ ከዛ በኋላ በሶስት አለ በዓታ ወደ ቤተ መቅደስ የገባችበት ቀን ነው። እሱም ስለ ማርያም ነው። በዓታ ማለት መግባት
ቤተ መቅደስ የገባችበትን ቀን የሚያስቡበት ቀን ነው። ቤተ መቅደስ ገብታለች ወይ ማርያም ቢባል እሱ ራሱ ጥያቄ ምልክት ይገባል። ሴቶች ከቤተ መቅደስ ጋር የነበራቸውን ግንኙነት መጽሐፉ ስለሚነገር ማለት ነው። በቤተ መቅደስ አላደገችም ማለት። ከዛ ደግሞ በተለይ ትልቁ በኦርቶዶክስ ቤተክርስቲያን የሚሰጠው ትልቁ ነገር ምንድነው? ኪዳነ ምሕረት የሚባለው ኪዳነ ምሕረት 16 ኪዳን ተቀበላለች ተብሎ የሚታመነው ማለት ነው። ለዛውም ኪዳን የተቀበለችው የት ነው? የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። የኢየሱስ መቃብር ጋር ሄዳ ታለቅስ ነበር። ከዛ በኋላ ኢየሱስ የሆነ ጊዜ ይመጣና ምን ላድርግልሽ ብሎ ሲጠይቃት ስላጠቡ ጡቶቼ ስትል ምሕረትን ስጠኝ፣ በእኔ የሚያምኑ እንዲድኑ ምሕረትን እንዲቀበሉ ምሕረትን ስጠኝ ትለዋለች። ከዛ ኢየሱስ በቃ ምሕረት ገባውልሽ ብሎ ኪዳነ ምሕረት ይላታል ማለት ነው። which is መጽሐፍ ቅዱሱን ማያቆታል። ከዛ ማርያም ተብሎ የሚጠራው አለ። በተለይም ከማርያም ጋር ተገናኝቶ በጣም ትልቁ ችግር ብስራት የሚባለው አለ። ብስራት ተብሎ ይጠራል። ገብርኤል መጥቶ ያበሰራት ቀን ተብሎ የሚታመነው ማለት ነው። አሁን ብስራት እውነት ነው። ገብርኤል መጥቶ አበስሯታል። ምንም ጥያቄ የለውም። እሱን አንክድም። ግን ኦርቶዶክስ ግን የምታስተምረው ሌላ አይነት ብስራት አለ። ለምሳሌ እግዚአብሔር ገብርኤልን ሲልከው ምን ሰጥቶታል መሰለ? አስማት ሰጥቶታል ተብሎ ይታመናል። የምን አስማት ሰጥቶታል? መጥቶ ገብርኤል ማርያምን ሲያበስራት እንዳትደነግጥ እግዚአብሔር አስማት ሰጥቶት ነበር። እና መጀመሪያ ያን አስማት ነው ገብርኤል የተናገረው እንዳትደነግጥ። ግን በጣም የሚያስቅ ነገር ምን ሆነ ታውቃለህ? ይሁን ሉቃስ ወንጌል ምዕራፍ 1 ላይ ስታነብ ከሰላምታ የተነሳ ደነገጠች ይላል። እንዲህ አይነት መንሻ ይደረግልኛል ብላ አሰበች ራሱ ይላል። ደነገጠች። ከዛ እንደዛ አሰበች ስል አትፍሪ ብሎ ነው የተናገረው እሱ ራሱ። አትፍሪ ያላት ለምንድን ነው? ስለደነገጠች ነው። ሌላ ደግሞ በየዓመቱ 16 ቀን የሚከበረው አለ። በየዓመቱ 16 ቀን የእርገቷ ቀን ተብሎ የሚጾም የሚጸለይ አለ። የእርገቷ ደግሞ ከነሐሴ 1 ጀምሮ እስከ 16 ድረስ ለሱ ወይ ይደረግና ፍልሰታ የሚባለው ማለት ነው። እሱ ይታሰባል። ማርያም እንግዲህ አርጋለች ማለት ከሞት ተነስታለች፣ ስጋዋ ፈልሷል። በነገራችን ላይ እሱ ራሱ በጣም ራሱን የቻለ ትልቅ ታሪክ ነው ያለው። የማርያም ስጋ መጀመሪያ በድኗ ነው ያረገው ወደ ሰማይ የፈለሰው። ያረገው የሚለው ቃል ትንሽ ያስቸግራል። ፈለሰ ወደ ገነት። ምክንያቱም ስለዚህ ቴክኒካሊ እንደ ኢየሱስ ክርስቶስ ነው የሆነችው እያሉ ነው። ሞት ይበልጣል። እንዴት እንደሚበልጥ ላሳይ። ለምሳሌ ኢየሱስ ሲሞት በድኑ የት ነበር የነበረው? ወይም ደግሞ አካሉ ነበር። የማርያምስ ገነት። ከዛ በኋላ ከገነት ነው እግዚአብሔር አምጥቶ ለሐዋርያቶቹ ሰጣቸውና ቀበሯት አለ። ምን መጽሐፍ ላይ? ከዛ ላይ ድርሳነ ማርያም ላይ ተጽፏል። ድርሳነ ማርያም ላይ ነጭሮ ይመጣል። ሲመጣ ማርያም እያረገች ነው ወደ ሰማይ ማለት ነው። ይገናኛል ደመና ላይ። ከዛ ላይ ቶማስ ምን ይላታል? እንዴ መጀመሪያ የልጅሽን ትንሣኤ አላየውም ነበር፣ አሁን ደግሞ ያንቺ ትንሣኤ ሳላይ ብሎ ከደመና ላይ ራሱን ሊገል ራሱን ሊያጠፋ ሲል ማርያም ተውቶ ትላለች። እንዳውም ዘንድ ትለው ማስረጃውን ማሳየት አለበት ብራዘር። ይሄ ይቻላል እዲ ያለ ማስረጃ ማንንቀሳቀስም በዚህ ቤት አባት። እሱማ ወሰይ ካሰጠ አወጣለሁ። እያዞር ካውጣና አሳየን በደንብ በማስረጃ ነው። 16ቱን ጨምሩ እንጂ ድምራት ችሉም እንዴ? 23 ደርሰናል እኮ
ደርሰናል። ዋው ኮፒ ሊንክ ታፕታፕ በማድረግ ይሄን ጉድ እንግዲህ ሙሉ መረጃውን ድርሳነ ማርያም ላይ ያለው ይታያል በማስረጃ አይደለም የሚል ካለ ደግሞ መምጣት ይችላል። ይሄ አልተጻፈም አልተደረገም ይሄንን አናምንም የሚል ካለ ደግሞ ይመጣል በማስረጃ ነው። ያው ስክሪንሻት እያደረጋችሁ ይሄኛውን እንድትቀርጹትም ጭምር በታላቅ ትህትና ጠይቃለሁ። በታላቅ ትህትና ተባረኩልኝ። እሺ ይታያል መሰለኝ አይደል? ይታያል። ወደዚህ ታደርገዋለህ። እንደሱ አድርገህ መሀል ላይ ደይቅ ነው ትንሽ ራቅ። ድርሳነ ማርያም እሱ ላሳየው ድርሳነ ማርያም ቶማስ በደመና ሲመጣ እመቤታችንን ማግኘቱ ቶማስ በደመና ተጭኖ ቁጥሩንም ምናምን አንብበው በደንብ ያው ገጽ 113 ላይ ቤተሰብ ገጽ 101 ይቻላል። የምንድን ነው ድርሳነ ማርያም ኦኬ ትንሽ ራቅ አድርገው ስክሪንሻት ማድረግ ስለገጹ አሁን አንብብልህ ተባረክ። እሺ አሜን። ምን ይላል? ቶማስ ማለት ሐዋርያው ነው። ቶማስም በደመና ተጭኖ ከህንድ ሀገር ሲመጣ በደመና ስታረግ አገኛት። ቶማስም ምን ሆንሽ አላት። ሙቼ ወንድሞች ገንዘው ቀበሩኝ። መምህርህም እነሆ አስነሳኝ፣ እንደምታየኝም ወደ ሀገሩ አሳረገኝ። ከሞትኩም 6 ወር ከ26 ቀን ነው። ስንት ጊዜ ከሞትኩ? 6 ወር ከ26 ቀን ነው። ለ6 ወር ያክል ሞታ ነበር እና ያው አካሏ ቅድም እንዳልኳችሁ በገነት ነበር፣ መጥቶ ነው ድጋሚ የተቀበረው አለችው። ቶማስም በምትገነዥበት ጊዜ ልጅሽ እንደምታዩ ዛሬ ነው። እሺ በስክሪኑ እያነበብኩ ስለሆነ ቆይ። ቶማስም በምትገነዥበት ጊዜ ልጅሽ መጣና አላት። አዎን በእርሱና በመላእክቱ ፊት ተገነዝኩ። በእርሱና በመላእክቱ ፊት ተገነዝኩ። ኢየሱስ ጋር እንደዚህ ነበረው የታሪኩ ላይ አናገኝም። የለም ኢየሱስ ጋር። እሺ ፍጥረት ሁሉም ስለኔ አመሰገነ። አንድ ልጄም ከሚያቃጥል ከሰረገለው ተነሳ። የክህነት ልብስም ለብሶ ስጋዬን መንበር አድርጎ ቀድሶ በዕለተ ሐሙስ ያን ጊዜ እንደሰጣቸው በዚህ ዕለትም እንዲህ ስታደርጉ የኔን መታሰቢያ ታደርጋላችሁ እያለ ክቡር ስጋና ደሙ ሰጣቸው። ዛሬም ለኔ መታሰቢያ በተቀደሱ እጆቹ እንዲሁ አደረገ። ጌቴ ከተሰቀለ 12 ዓመት ከ10 ወር ከ20 ቀን ነው። ከዛሬ ጀምሮ 10 ወር ከ20 እሺ ትለዋለች። ከዛ ተለይቶም በተነሳ ጊዜ ከሁሉም በኋላ ታየ። ይህ መጀመሪያ እንዳትክደው በኋላ እንደምትዳስሰው አውቆ ነው። ምንድነው እዚህ ጋር ያለው ስቶሪ? ትዝ የሚልህ ከሆነ መጽሐፍ ቅዱሳችን ላይ ቶማስ እንግዲህ መጀመሪያ የኢየሱስን ትንሣኤ አላየም ነበር እና ክዶ ነበር አይደል? ማለት ክዶ ነበር ማለት ካልነካው እጆቼን በእጆቹ ካላደረኩ ጎኑን ካልነካው አላምንም ብሎ ነበር። ከዛ ኢየሱስ ይመጣና ይለዋል፣ ነካ ይለዋል አይደል? እሱን ነው የምታስታውሰው ማለት ነው ማርያም። መጀመሪያ መካድ በኋላ ግን ማመን ለክርስቲያኖች የሃይማኖታቸው አንድ ምሰሶ ነውና ከወንድሞቹም ይልቅ ጸጋ በዝቶልሃልና። ሌሎች አዩት፣ አንተ ግን በ5ቱ ጣቶች ዳሰስከው። የቀኝ ጣቶችም አይሞቱም። ይሄን በደንብ ተመልከት። የቶማስ የቀኝ እጆቹ አይሞቱም፣ ለብቻቸው ነው፣ አይሞቱም። በምትሞትበት ጊዜ እስከ ዕለተ ምጽአት ሕያው ሆኖ ይኖራሉ። የቶማስ ቀኝ እጁ አሁንም በሕይወት አለ ነው የሚለን። ቀኝ እጁ ምን ሊያደርግበት እንደዚህ ሊልበት ሰላምታ ሊሰጥበት ለብቻው የማይሞተው ለምንድን? እንግዲህ ቃል ገባችለት። የኢየሱስን አካል ስለነካ ቀኝ እጅ አይሞትም እስከ ዕለተ ምጽአት ትለዋለች። ከዛስ ምንድነው የሚለው? እስከ ዛሬም እንዲሁ አሉ። ቀኝ እጁ አለ
የቶማስ አልሞትም። እንግዲህ በዚህ ጉዳይ ላይ ያው ቶማስ የተቀበረው ህንድ ስለሆነ የኦርቶዶክስ እንደምትል አላውቅም። በታላቅ ሀገር በእንደኬ ወደ ተቀደሰው መቃብር የሚመጡትን በሳው ይባረካሉና በመቃብሩም የወይን ተክል በቅሎ በየዓመቱም ያፈራላቸዋል ይላል። በማን? በቶማስ መቃብር ላይ። አዎ ይሄን ይናገራል ማለት ነው። ምን አለ ይገናኝ ድንግል ይላል። ያው ልብሱማ የኢትዮጵያ አይነት አድርጎ ነው የሚስሉት ነው። ኦኬ አይ ልብሱ ግራ ገብቶኝ ነው። ምክንያቱም ሰው ሲገነዝ ራቁቱ እንደሆነ ስለማቅ ብዬ ነው። አሁን ካልተቀየረ በስተቀር ያው አንዳንድ ነገርማ ይጨምራል። ኦኬ ለምሳሌ መጨመር ይችላል። ለምሳሌ አንድ 3 ላሳየ ከዚህ ጋር በተገናኘ እንደው ማስረጃ ካልከኛ አይቀር እኔ በደንብ አድርጌ ላሳየ። እሺ ኢትዮጵያዊ የሆኑ እዚህ ጋራ ማርያም ስትሞት ነው ሹሩባ ኢትዮጵያዊ ናት እንዴ? በሹሩባ አድርጎ ይስሏታል። ቶማስ ቀደም ያረበናታችሁ እኔ መቅሰፍቱ አታስገቡን፣ ያልሆነ ነገር እንድንናገር አታርጉን እባካችሁ ተው። ያው እዚህ ጋር እንደምታየው የእመቤታችን ምን እርገት ይላል። የእመቤታችን እርገት እንደዚህ ታድርጎ ይሳላል ማለት ነው። ከኢየሱስ ክርስቶስ ተሰራች ይሉናል። እንዲያረተው ግን ተው። ሹሩባማ ማን ያል ስላሴ ራሱ እኮ ሹሩባ ተሰርቶ አለ። እሱን አላየውም እንዴ? እኔ አላየውም። እኔ አታስቀስፈኝ። እኔ ስለማላይ አላየውም። አንተ እኔን ለማስቀሰፍ ነው የመጣው ዛሬ። አንዴ አረ ላሳያችሁ እንዴ? ሱልማ ካላየው ይሆን ምን አየ ማለት የምን ሹሩባ ምን አላየም? ምን ጉድ ነው? ሜሎስን አምጣው ያላችሁኝ እናንተማ ለማስቀሰፍ ነው፣ ለደና ነገር አይደለም። ዛሬ ጉድ መጪው የባሰ አለ። ሀገርን አትልቀቅ። እሺ እሱን ላሳየ። እስቲ እሺ ይሄም ታውቁት ነው። መስራ ፍቅር ወልዳ ነው። ይሄም ኢትዮጵያዊው ነው። ኦኬ ይሄ ተመልከት። እዚህ ጋር ያሉት ስላሴ ናቸው። ኦኬ እዚህ ጋር የምታየው ማን ነው? አብርሃም ነው። እሺ ስላሴ በአብርሃም ቤት ተገልጦ አብርሃሙ ስላሴ የሚባለው ማለት ነው። እሺ እና ዘፍጥረት ምዕራፍ 18 እሺ ዘፍጥረት 18 ላይ ያለውን ታሪክ ሲያብራሩ ማለት ነው። እና እዚህ ጋር እንደምታየው አብርሃም ምንድነው የሚያቀርብላቸው? ምንድነው? ቅምቀማ ነው፣ መጠጥ ነገር ይታየኛል። 3 ያቀርብላቸዋል ማለት ነው። ይሄኛው እዚህ ጋር ተመሳሳይ ባለ ሹሩባ አላየውም። ይሄኛው ደግሞ ተመሳሳይ የአብርሃሙ ስላሴ ተብሎ የሚታወቀው ስዕል ነው። ወይስ ላምጣልህ? ቆይ ብዙ ፒክቸሮች ናቸው እና ያሉኝ ሰላት ውስጥ ከገባ ይሄን ነገር በማስረጃ ነው ጠይቁ ነው። ኦርቶዶክስ ወንድምናቶች መጠየቅ አለባቸው። ጠይቁ። ሚስጥር ነው እያሉ የሚሏቸው ይሄንን ጉድ ለመደበቅ ሚስጥር ነው እያሉ የሚሉት ይሄን ለመደበቅ ነው። ጉዳቸውን ለመደበቅ ነው። እናጋልጣለን ፊት ለፊት
ህዝቡ እግዚአብሔርን እንዲያገኝ ነው የምንደረገው። ይህ ማስረጃ ነው። ስለዚህ መሶብ ደግሞ አለው። አብርሃም ኢትዮጵያዊ ነው እንዴ በመሶብ የሚያቀርብላቸው? እንዲቆም ብሎ መጠየቅ ጥሩ ነው። ከሆነም እሺ ይሰየው። ግን መጽሐፍ ቅዱስ አይልም። በመሶብ ነው ያቀረበላቸው። እንግዲህ እንደምታዩት። እሺ ይሄ ምንድን ነው? ኧረ በለው ይቅር ይበለኝ ጌታ። በስታይል ነው። ይሄ ደግሞ ያው አብርሃም እዚህ ጋር አለ። ያው እዚህ ጋር መቼም ሹሩባ ነው፣ ሌላ አይደለም። ጉንጉን ወይ ፈጣሪ ጉንጉን ተደርገው አብርሃም ታየው። አብርሃም ነው ራሰ በራ ነው። አብርዬ ለምንድን ነው ራሰ በራ ያደረጉት አብርሃምን? ግን ይላል እንደ መጽሐፍ ቅዱስ ላይ ያው በድሜ እንትን ብሏል። አንተ ዛሬ ልታስቀስፈኝ ነው፣ ለሌላ አልመጣም። ለምን መለጡት? እና በጣም ብዙ አለ ስዕል። ያው ስዕላትን በተመለከተ በጣም ብዙ ነገር ልናነሳ እንችላለን። ዋው ግን ጊዜያችን ለመጠቀም እሺ እነዚህ በቂ ይመስሉኛል። አዎ አይ ከበቂ በላይ ነው አባቴ። ለምን እናገረው ነገር ማስረጃዎች አሉ። በማስረጃ ነው እኔ ጠይቃ። እኔም ደግሞ ማስረጃ የምጠይቅ ሰው ነኝ። እሺ ስለዚህ ምን እያልን ነበር? እየተነጋገርን ስለ ቶማስ ቅድስት ድንግል ማርያም ያረገችበት ነገር እንዴት እንደሆነ በሚያስደነግጥ ሁኔታ ያው እንግዲህ ቶማስን ደመና ላይ ተገናኝተው ደመና ላይ ሩዋንዳ አድርጎት እሱ በቃ እኔ እንዲያውም ራሴን አጠፋለሁ ምናምን እያለ ነገር ነው እንግዲህ የሰማነውን ተረተነት በልቦናችን ያሳድርልን እላለሁ። እና ብዙ ከማርያም ጋር በተገናኘ በጣም ብዙ ትምህርቶች አሉ፣ ይህ መጽሐፍ ቅዱሳዊ የሆኑ ልክ ያልሆኑ። ለምሳሌ ማርያምን ራሱ 3 ጊዜ እንዳበሰራት ይታመናል። ገብርኤል መጥቶ ማርያምን፣ መጽሐፉ ግን እንደዛ አይናገርም። አንዴ ነው ያበሰራት። እንደው ማርያም ይሄ ቃል ደጋገመኝ ብላ ትጠይቅ ነበር ምናምን ይላሉ ማለት ነው። እና መጽሐፍ ቅዱሱ አያቆም እንደዚህ አይነት ታሪኮች ባጭሩ። ስለዚህ የኦርቶዶክሱ ወይም የሃይማኖቱ ዓለም የራሱ የሆነ ማርያም አለች ማለት ነው። እቺ ማርያም የሚጸለይላት የሚሰገድላት፣ ቅድም እንዳልኳችሁ ብዙ በዓላት ያሏት በኦርቶዶክስ ቤተክርስቲያን በቃ ትልቅ አይከን ተብላ የምትነሳው ማነች? እቺ ማርያም ነች። እቺ ማርያም ነች። እና መጽሐፍ ቅዱሱ የኔ ያውቀዋል ከተባለ መጽሐፍ ቅዱሱ የኔ ያውቀው በጭራሽ አያውቀውም። ይሄን መጽሐፍ ቅዱሱ ብቻ አይደለም፣ በነገራችን ላይ በቀደሙ አባቶች ትምህርት ራሱ ብንሄድ እንደነዚህ አይነት ትምህርቶችን አናገኝም። እዚህ ኢትዮጵያ ውስጥ ያለው ትምህርት በጣም የተለጠጠ ነው። ነገረ ማርያማቸው በጣም ነው የተለጠጠው። ልክ ያልሆነ ነገሮች አሉ። ስለዚህ የመጽሐፍ ቅዱሷ ማርያምና የኦርቶዶክሷ ማርያም በጣም በብዙ መንገድ ይለያያሉ። ሰው መገንዘብ ያለበት ነገር ይሄ ነው። በጣም መገንዘብ ያለበት ነገር ይሄ ነውና በተለይ ማርያምን በተመለከተ አንዳንድ ሰው ይከብደዋል። ስለ ጌታ ስትነግረው እና ምን ማርያምን ካድ እያልከኝ ነው ይላል። አንተ እኮ ምን ማለት ስለ ጌታ ነው የምትነግረው? ስለዚህ የማርያም ፍቅር የሚሉት ነገር አለና እሱ ፍቅር ልክ ያልሆነው ፍቅር ከኢየሱስ አግዝፎ ማርያምን እንዳይዋት ነው የሚያደርገው። የብዙ ኦርቶዶክስ ቻሌንጅ ይሄ ነው። ይሄን ደግሞ ማየት እንችላለን በአቡነ ገብርኤል። የኔም ችግር እሱ ነው። የኔም የነበረው ችግሬ በጣም ሳመሰግን እንኳን ክብሩ ይስፋ የእናትና የልጁ ብዬ ነው ሳመሰግን የነበረው። ያለን ፍቅር የተሰጠን የሚሰበከው ስለ እሷ እንጂ ስለ ክርስቶስ አልነበረም፣ ስለ ልጇ አልነበረም። ስለ ልጇ በወንጌል የሚሰብከን አንድ ሰው የለም። አለ ካምጣ ስለ ኢየሱስ ክርስቶስ ለብቻው ተናግሮ የሚጨርስ አንድ ወንጌላዊ የለም፣ አንድ ቄስ የለም። መጨረሻ ላይ የእሷን ሳይጠሩ በመሃል ካላስገቡ አይሆንም፣ በፍጹም አይሆንም። እና ያ ነገር ደጋግመ ስትሰማው ጥሩ ነው ለአንተ ይሆናል ስትባል ተቀበለዋል። መውደዱ ምንም ችግር የለውም። ማንም ሰው ቅድስት ድንግል ማርያምን ጠልቶ መጽሐፍ ቅዱሳዊ ነገር አቃለው ሊል አይችልም።
ቅድስት ድንግል ማርያም የምትወደድ የምትከበር እናትም እህታችንም ናት። የምትወደድ ግን ስለ ኢየሱስ ስትባል የእሷን ስም ከጠር ናው ይገርፋሉ። ኢየሱስ ያድናል ሲባል እሷን እንዴት እክዳለሁ የምትል ከሆነ who ask you? ማን ነው እናትነቷን ካዳለ እህትነቷን ካዳለ ማን ነው? There's nobody። እና አንደርስታንድ አደርጋለሁ ሌሎቹ ወንድምና እህቶቼ ማርያም ሲባል እኔ አሁን ክብሩ ይስፋ ሰይጣን ይደፋ ሲል ክብሩ ይስፋ ለእናትና ልጁ እያሉ ከስሩ ይጽፋሉ። አንደርስታንድ ካላቸው ፍቅር ነው። I respect that። ግን እኔ ውሳኔ ስለወሰንኩ ነው። ገባ? የጌታን ለጌታ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ እንደሚለው እኔም የእግዚአብሔር የሆነውን ለእግዚአብሔር ሰጥቼ ቁጭ ነው ያደረኩት። በቃ ለእግዚአብሔር። ስለዚህ አሁንም ብዙ ነገሮች እያየን ስለሆነ በማስረጃ እያመጣ እንነጋገራለን። ስለ ጴንጤ ስለ ጌታ በማስረጃ እያወጣችሁ የፈለጋችሁ ከመጽሐፍ ቅዱስ ውጪ የፈለጋችሁትን እንዲያድርጓል እንዲሰርቷል የምትለውን አውጣና በመጽሐፍ ቅዱስ መዘገብ ማንም መብት አለው። የሚቀየም የለ የሚቃወም የለ። መጽሐፍ ቅዱስን አምጥታችሁ ይሄን አይሉ ይሄ ከመጽሐፍ ቅዱስ ውጪ ነው ይሄ እንደዚህ አይደለም የሚል ካለ መብታችሁ ነው። የፈለጋችሁትን ማለት ማንም ሊቀየማችሁ እንደማይችል ቃል ገባለሁ። ይሄን እንዳትረሱ። መብት አላችሁ ነው። ስለዚህ አሁንም ይሄንን ነገር እጅግ አድርጌ ነው የደነገጥኩትም ጭምር። በእውነት አስደንጋጭ። አሁን ፍስለታ ስጾመው የኖርኩት ያደግኩበት እና ያስደነግጠኝ ነበር ማለት አሁን ካገባኝ በኋላ ያው ለምን እንደሆነ ሳናቀው ነው አብዛኛው የሚጾመው። ማንም አያውቀው። አብዛኛው እንዳልኩ የመገለጥ መጽሐፍ ቅዱስን የማንበብ ትልቅ ችግር አለ ብዬ ነው የማስበውና እስቲ ሌሎችም የምትለው የተሳለው የሚደረገው ለምንድን ነው? አዎ በጣም ብዙ ጊዜ እኛ ማርያምን አናመልካትም። በእግዚአብሔርና በማርያም መካከል ያለውን ልዩነት እናውቃለን። ለምሳሌ የማቱሳላ እንግዲህ መጽሐፍ ቅዱሳችን ላይ የምናውቀው በተብለህ ብትጠይቅ ምን ልትመልስ ትችላለህ? እኔን ከጠየቀን በዛ ጊዜ እግዚአብሔር አምላክ የሚፈልጉትን ያህል እድሜ ይሰጣቸው ነበር ብዬ ነው የምመልስልህ። በኔ እግዚአብሔር ፍቃድ ስለሆነ በጣም ጥሩ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውኃ ላይ ጸናች ይላል ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ ማለት ነው። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት ተፈጠሩ። መላእክቶች ራሱ የተፈጠሩት ስለ ማርያም ሲባል ነው። ልጇ ክርስቶስን በወለደች ጊዜ ያመሰግኗት ዘንድ ለእረኞችም በቤተልሔም የምስራች ይነግራቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስት ረዳት ሆኖ ዘንድ ከጎኑ ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ከስህተታቸው የተነሳ ከገነት እስከወጡበት ቀን ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። አዳምና ሔዋን ራሱ በገነት የኖሩት ለምንድን ነው? ለማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የደህንነት ቀን በመትሆን በልጇ ሙሽርነት በተሰቀለባት በአርብ ማታ ከሲኦል ወደ ገነት ተመለሱ። አዳም ከሲኦል የወጣው ስለማ ሲባል ነው? ስለ ማርያም ሲባል ነው እንጂ ስለ ኢየሱስ ሲባል አይደለም። ኢየሱስ አይደለም ያስወጣቸው። ከሲኦል ወደ ገነት ያወጣው ማን ነው? የማርያም ቃል ኪዳን ነው። የሚናገረው ድርሳነ ኪዳነ ምሕረት ላይ ነው። ገጽ 40 39 ገጽ 40 ላይ ማየት ይችላልላችሁ። እሺ እንቀጥል። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ እድሜ ረጅም ሆነ።
ማቱሳላ እድሜው የረዘመው ስለማ ሲባል ነው? ስለ ማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ እድሜ ረጅም ሆነ። ላሜህም ከድካም አረፈ። ኖህም ከቤተሰቡ ጋራ በመርከብ ውስጥ ከጥፋት ውሃ ዳነ። ኖህ ራሱ የዳነው ስለ ማርያም ሲባል ነው። ይሄን እንደዚህ እያለ ጠቅላላ የብሉይ ኪዳን አባቶችን ጠቅላላ ስለ ማርያም ሲባል እግዚአብሔር ሊፈጥረን ይቅርና ለማርያም ብሎ አይደለም እግዚአብሔር ያረፈው። ስራውን ጨርሶ ያረፈው እግዚአብሔር ለማርያም ብሎ አይደለም። አንድ የመጨረሻ ላሳይ ከዚህ መጽሐፍ ጋር በጣም የሚያስደነግጥ ነገር ደግሞ ላሳያችሁ። ይሄን እንግዲህ ኢየሱስ ነው የሚናገረው ተብሎ ነው የሚታመነው ለማርያም። ምን ላይ ድርሳነ ኪዳነ ምሕረት ስሙ ድርሳነ ኪዳን ቁጥር ስንት ነው? ገጽ 165። እሺ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ። የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው አዳኝ ነኝ፣ አንቺም የሰው ሕይወት ነሽ። ይኸው የኢየሱስ ክርስቶስን ሕማም ከማርያም ለቅሶ ጋር እኩል ነው ይለናል። ኢየሱስ የሰው አዳኝ ነው፣ ማርያም ደግሞ የሰው ምንድነች? ሕይወት ነች። አንቺ አማላጅ ነሽ፣ አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔም ይቅር ባይ ነኝ፣ አንቺ ትለምኛለሽ፣ መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል። ያው እኩል ናቸው። እኛ እኮ ውሸት አይደለም ብናወራው ኦርቶዶክስ ላይ የራሷ መጽሐፍ የሚናገሩትን ነው እየተናገርን ያለነው። እስቲ አስቡት የኢየሱስ ሕማም። አሁን ለምሳሌ ቤተክርስቲያኒቷ የኢየሱስን ሕማም ብላ አንድ ሳምንት ታስባለች አይደል? በየዓመቱ በዛ ጊዜ ስታስብ ያው የኢየሱስ ሕማምና የማርያም ለቅሶ እኩል ናቸው እያለች ነው የምታስበው። እንዲህ እያለች ነው የምታስበው። እዚሁ መጽሐፍ ላይ ያማል። በእውነት ይሄን ለማንም ሰው ብትናገር የሚያም ነገር ነው። በክርስቶስ እንዲህ ሲቀለድበት ያ ሁላ ጅራፍ የተቀጠቀጠው ያ ሁላ የተሰቃየው እሷ ሕይወት ስለሆነች ነው። እሱ የእሷ ለቅሶ በቃ አለቀሰች እና የእሱ መቀጥቀጥ መሰቃየት ለምንድን ነው እንደዚህ የሚያደርጉት? ፎር ዋት ሪዝኑ ምንድን ነው? ክርስቶስ መንገሱን ለምንድን ነው የሚፈሩት? ለምንድን ነው እሷን በዛ ደረጃ ሰማይ መስቀሉ ምንድን ነው ጥቅሙ? ማንም መሲህ ሲናገርለት ሁሉም ነቢያቶች የተናገሩለት መሲህ እሱ አይደል እንደ ይመጣል ተብሎ ያን ሁላ ቀጥፎ ኦርቶዶክስ ውስጥ ከቶ የጌታን ስቃይ መቀለጃ ማድረግ ለምን አስፈለገ? ለምን? ትርፉስ ምንድን ነው? እግዚአብሔር ገስጻችሁ። በእውነት በጌታ ስም የቀለዳችሁ እግዚአብሔር አምላክ በቤታችሁ ይግባ። እግዚአብሔር አምላክ ያሳያችሁ። በስሙ የቀለዳችሁ በስሙ እንደዚህ የጸሎት መጽሐፍ አድርጋችሁ የምታስነብቡ በማያውቁ ምስኪን በማያውቁ ባልተገለጠላቸው ወንድምና እህቶቻችን ላይ የጌታን ነገር አውጥታችሁ እሷን ሕይወት አድርጋችሁ የጻፋችሁ እግዚአብሔር ይገስጻችሁ። በእውነት እርግማን። ኢትዮጵያ ያልተባረከችው በዚህ ነው። ኢትዮጵያ ስቃይ በዛው ለዚህ ነው። ጦርነት የማይጠፋው ለዚህ ነው። ለምን? ጌታ ስለማይሰበክ፣ ጌታ ስለማይመለክ፣ ቦታውን ስላላገኘ በየቦታው ሺህ አይነት ታቦት እያደረግ የማንንም መጫወቻ ስላደረጋችሁ ነው የሆነው። መጫወቻ የሌለ ታቦት እየቀረጻችሁ በሰው ስም ስለምትሸጡ ስለምትሸቅጡ ነው ኢትዮጵያ የተዋረደችው። አርቲስቶችን ነው እናንተ ካቴድራል ስላሴ ቀብር የምታደርጉት። ወደ ሲኦል የሚነዱ ወንድምና እህቶች ወደ ወንጌል ሳትመልሷቸው እያንዳንዱን የምትቀብሩት ስላሴ ቤተክርስቲያን አድርጋችሁ አታፍሩ። ቢራ ብላችሁ ቅዱስ ጊዮርጊስ ቢራ እያላችሁ ስትፈልጉ ቀኑን ታስቡታላችሁ። በ23 በ24 እያላችሁ ስትፈልጉ ደግሞ ቢራችሁን ትጠጣላችሁ።
ይሄ መርገምት ነው። መርገምት የሆነ ነገር በኦርቶዶክስ ቤተክርስቲያን ላይ እየሰራቸው ያሉ ነው። እየተገለጠ ነው። ኢየሱስ ይገለጣል። ሰው ባያመልከው ተናግሯል። ኢየሱስ ድንጋይ አፍ አውጥቶ እንደሚያመሰግነው መጽሐፍ ቅዱስ ይናገራል። እጅግ የምታሳዝኑ ናቸው። እጅግ የሚቀፍ ነገር ነው ያየው። የሚቀፍ ነው የምልህ። ከነ ሙሴ በፊት ናት፣ ከነ ኖህ በፊት ናት፣ ከማቱሳላ በፊት ናት፣ ከሁሉም በፊት ናት፣ ህይወት ናት እያላችሁ መስበክ ጀመራችሁ። ልቦና ይስጣችሁ። በማስረጃ እያጋልጥን ነው። በማስረጃ እያንዳንዱ በኦርቶዶክስ ላይ ያጭበረበራችሁት ለፍርድ ትቀርባላችሁ። ለፍርድ ነው ማወራ። ኦርቶዶክስ እንድትጠፋ እንደሰራችሁ በዚህ ማሳወቂያ ነው። በጣም ይቅርታ ስሜታዊ ስለሜሎሳይ ያማል፣ በእውነት ያማል። ልክ ነው። ማናችንም ጋር ያለ ስሜት ነው። ስሜት በተለይ መጀመሪያ ያየነው ጊዜ በቃ እንደዚህ አይነት ስሜት ነበር እኔም ሲሰማኝ የነበረው። ያው በጣም ተደጋግሞ አየነውና ለመድነው እንጂ በጣም የሚያም ክርስቶስን እኔ አንዳንዴ ግራ ይገባኛል። ማለት በክርስቶስ የምትጠራ ቤተክርስቲያን በዚህ ልክ ክርስቶስ ላይ ለምን መነሳት እንዳስፈለጋት አላውቅም። በጣም ነው ግራ የሚገባኛል አንዳንዴ ቆም ብዬ ሳስበው ማለት ነው። እንደዚህ የሐሰት ድርሳናት፣ የሐሰት ትምህርቶች ቤተክርስቲያኒቷ ውስጥ ነግሰው ግን የሚቆጣጠር የሚያስተካክል አንድ እረኛ ሲጠፋ ስናይ በጣም እናዝናለን። እዚሁ ድርሳነ ኪዳነ ምሕረት ገጽ 295 ላይ እንግዲህ ከእግዚአብሔር ጋር ማርያምን ያስተካክላሉ። ምን በማለት እንደዚህ በማለት ስብሐት ለኪ እመቤቴ ኪዳነ ምሕረት ወይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ስለዚህ ማርያምን የሚያመሰግኗት እግዚአብሔርን በሚያመሰግኑበት መንገድ ነው። ይኸው በአብ ምስጋና፣ በወልድ ምስጋና፣ በመንፈስ ቅዱስ ምስጋና። ግዕዙም ተመሳሳይ ነው። ስብሐት ለኪ ማርያም በስብሐተ አብ ወላዲ ወስብሐት ለኪ ማርያም በስብሐተ ወልድ ተወላዲ። ስብሐት ለኪ ማርያም በስብሐተ መንፈስ ቅዱስ ነዳዲ። በቃ ለማርያም ምስጋና የሚያቀርቡት ለአብ ለወልድ ለመንፈስ ቅዱስ በሚያቀርቡት ምስጋና ልክ ነው። እንደዚህ እየተባለ አናመልክም ቢሉ ፌዝ አይደለም? ትልቅ ፌዝ ነው። ያው ያመልካሉ። የራሳቸው የቤተክርስቲያናቸው መጽሐፍ ነው የሚናገረው ማለት ነው። ይሄ በጣም ጥቂቱ ነው። በጣም ብዙ ነገር ማንሳትና ማሳየት እንችላለን። ይሄ አሁን ያሳየዋችሁ መጽሐፍ ኪዳነ ምሕረት የሚባለው መጽሐፍ ላይ ነው የምናገኘው። ያው ኪዳነ ምሕረት ማለት ይሄ ነው ስዕሉ። እዚህ ጋር እንደምታዩት አብ አለ። ይሄ እንግዲህ ሸምገል ያለው አብን ነው የሚወክለው። እዚህ ጋር ወልድ አለ፣ መስቀል ያዘው እሱ ነው። መንፈስ ቅዱስ አለ። ማንን እየሾሙ ነው? ማርያምን እየሾሙ ነው። ኪዳነ ምሕረት ብሎ እየሾሙ ነው። ከማርያም እግር ስር እነማን አሉ? መላእክቶች አሉ ማለት ነውና የሥላሴ ሴንተር ማነች? ማርያም ነች። አቴንሽኑ ያለው ማን ጋራ ነው? ማርያም ጋራ ነው ያለው። ታዲያ እቺ ማርያም መጽሐፍ ቅዱስ ያቃታል ወይ? አብ ወልድ መንፈስ ቅዱስ ማርያም የሚል አለው መጽሐፉ? እንደዚህ አራትነት አለ መጽሐፉ ላይ? የለም። እና ከሥላሴ እኩል ትደረጋለች ማርያም በኦርቶዶክስ ስንል ያው የጽሁፍ ማስረጃ የስዕልም ማስረጃ ይዘን ነው። ግን በዚህ ጉዳይ ላይ ኑና እናውራ ስንላቸው ምን ይሉናል? አይ ዶግማ አይደለም ይሉናል። በጣም ቅርም ያስቁኝ። ዶግማ አይደለም ይሉናል። ግን ዕለት ይሄን መጽሐፍ ነው የሚያነቡት፣ ወይም ቢያንስ በወር አንዴ ይሄን መጽሐፍ ያነባሉ። ኪዳነ ምሕረት ቀን በ16 ማለት ነው። እውነታው ይሄ ነው። ስለዚህ በማስረጃ ነው እኛ ምን ቤተክርስቲያኒቷ የኦርቶዶክስ ቤተክርስቲያን በጣም ብዙ ነገሮችን ስታለች፣ ከመጽሐፍ ቅዱስ ሐሳብ ወጣለች ስንል
ከዝም ብሎ በሬ ወለደ ከሚል ሳይሆን በትክክለኛ ማስረጃ እያሳየን ነው። ስለዚህ ኤኒ ኦርቶዶክስ በዚህ ጉዳይ ላይ ማውራት የሚፈልግ ይቻላል፣ ማውራት እንችላለን። ገና አንድም ኦርቶዶክስ አይመጣም። ስንት ዓመት ጠይቀናል። ስንት ዓመት ነው የጠየቅነው በዚህ ጉዳይ ላይ እንድናወራ። ዶግማ አይደለም ይሉናል። ግን ያው እያየን ነው። በዚህ የእግዚአብሔር ምስጋና ለማርያም እየሰጡ እያየን ነው። ከኃጢአት ስርየት ጋር